ከዓመት በፊት አቃለሁኝ እኔ ቃጠሎ ሁሉ ተካሂዶበታል። አዝነናል፣ አልቅሰናል። ከዚህ ቦታ ሙስሊሞች እንዲባረሩ ያልተሰራ ነገር አልነበረም። ዛሬ እስከ ዛሬ አቆይቶን ይህንን በማየታችን ያንንም አይተን ይህንንም ስናየው የመሰረቱት አባቶች ላይኖሩ ይችላሉ፣ አሁን ልጆች ሊኖሩ ይችላሉ። በጣም ታሪካዊ ቦታ ነው ይሄ ቦታ። እሱ ወሬ ጊዜ የለንምና እንዳልኩኝ በዚህ ያበቃንን አላህ ደግመን ደጋግመን ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። በድጋሚ ምስጋናው መጀመሪያ ይችን ቦታ እንድንይዝ ምክንያት ለሆኑት ለሀጂ መሐመድ አወል ረጃና ተባባሪዎቻቸው ምስጋና ወርቆ ተነስቶ ድሮ እቺ ቦታ በእጃችን ላይ እንዲቆዩ የተጉት የታገሉት እህቶች፣ ወንድሞች ጀዛቸውን አላህ ይክፈላቸው። አሚን። ምስጋናው የሀገራችን ብርቅዬ ድሮ በየሀገሪቱ ይሄንን ለማስደረግ ለማሰራት ስንዞር የነበረ አላህ ወደ ሀገራችን መልሶን ሀጂ ሰኢድና አምሳዮቻቸውን ዛሬ በራሳችን ይህንን ትልቅ ግዙፍ ፕሮጀክት ለመስራት ቆርጠን በመነሳታችን ታላቁ ወንድማችን ሀጂ ሰኢድ ያሲን ብዙ ምልክቶች በተግባር ያሳያልና እኔ ሌላ ሀጂ ሰኢድ መስጊድ ሀጂ ሰኢድ ያሲን የሰሩት መስጊድ ሌሎች ይቅሩና የአቅሳ መስጊድ ብቻ ሳየው የአቅሳ መስጊድ እንዴት እንደተሰራ ከየት እንደመጣ ወደዛ ጫፍ ላይ ተወርውረን ያንን ጫፍ መሃል ያደረገ መስጊድ ነው አቅሳ መስጊድ። አላሁ አክበር። አይታችኋል። እንድንቸገር ወደ ጫፍ ወደ ገደል አፋፍ ነበር የተወረወረው፣ ግን ገደሉን መሃል ያደረገ መስጊድ ነው ያንን መስጊድ አይታችኋል። አላሁ አክበር። አላሁ አክበር። ለዚህ ቁጭታችን እልሃችን ያወጣልን ወንድማችን ሰኢድ ያሲንን እስኪ በአላህ ስም የዛሬ ዱዓችን ተቀባይነት አለውና እሱና አምሳዮቻቸው በምን መልክ ዱዓ እንደምታደርጉላቸው አላውቅም። ስለዚህ ዛሬ ሁላችሁም ባላችሁበት የምታዩንም ብቻ ሳይሆን የምትሰሙንም ሁላችሁ ለሀገራችን ነጋዴዎች እሳቸውም ብቻቸውን አያምሩ ወርቃማ ነጋዴዎች አሉን። በየቦታ መስጊድ እየሰሩ በድብቅ እያስመረቁ በገሃድም እያስመረቁ አሉ። እኛ አልተሳተፍንባቸው፣ አላህ የሚያውቃቸው አሉ። ስለዚህ እቺን ቦታ ብዙ ሰው አስቧት ነበር ሊያገባት። ዛሬ ሀጂ ሰኢድ አገብተዋታል። አላሁ አክበር። ሀጂ ሰኢድን እንኳን ደስ አለህ እንበለው። እንኳን ደስ ያለው። እስኪ በአንድ ቃል እንኳን ደስ አለዎት እንበላቸው። እንኳን ደስ ያለዎት። የዛሬ ደስታ ብቻ ሳይሆን የነገም ደስታ አላህ አርግሎት። አሚን። እድሜያቸውን ርዝቃቸውን ረጅም አላህ አርግልን። አሚን። ያወጡትን ሀብታቸውን ይገርማችኋል። ሀጂ ሰኢድ የአዱንያ ቤት ሽጦ እኮ ነው የሚኖርበት። የአዱንያ ቤት ሽጦ የአኺራ ቤት ሰራልበታለሁ ብሎ ነው ያንን ባጀት ወደዚህ ያመጣት። አላሁ አክበር። አላሁ አክበር። ይሄ አላህ የሰጠ ኒዕማ እንጂ ሁሉም ሰው አይታደልምና እንዲህ ያሉ
ባለሀብቶች፣ ሀብታሞች ሀብታቸው የሀብታቸው ሳይሆን ሀብታችን እንደሆነ እንድትረዱና በደረሳችሁበት አካባቢ ሁሉ እንዲህ ያሉ ሀብታሞችን አላህ እንድጠብቅልንና እኛም ሀብታቸውን በየአሉበት የኛ ነው ብለን በአሉበት ሁሉ እኔ ስሜ የጠራኋቸውንና ያልጠራኋቸውንም ይገባችኋል ብዬ ስለምል ሀብታችን እንደሆነ ተረድታችሁ ሙስሊሞች በየአላችሁበት ሀብታቸውን በያላበት እንድትጠብቁ አደራ እያልኩኝ በተረፈ ዶክተራችን ሼክ ሙፍቲያችን ዶክተር ጀይላን ኸዲር ለነኚህ ዑለማዎች አንድ የተነስቶ እኔ ጋር መጥቶ በበረካ በዛሬ በረመዳን ዱዓ እንዲያርጉ እኔ ጋብዛለሁ። አላሁ አክበር አላሁ አክበር الله أكبر. አሚን በሉ ሁላችሁም።